ሰማዩ ለምን ሰማያዊ ሆነ? Why is the sky blue? ትክክለኛና ሳይንስ አዋቂ የሆነ ሰው ሊጠይቀው የሚችለው ነገር ነው። ምክንያቱም በጣም ብዙ ሰው እውነተኛው የሰማይ ከለር ሰማያዊ ነው ብሎ ያምናል። እንዲሁም አንዳንዶች ደግሞ በተለይ ፍላት earthers ወይንም መሬት ዝርግናት ብሎ የሚያምኑ ሰዎች it is refraction of earth's oceans ወይንም የመሬት ውቅያኖሶች ነጸብራቅ ነው ብሎ ያምናሉ። እውነታው ግን ከዚህ የራቀ ነው። ሰማዩ ለምን ሰማያዊ ሆነ ለሚለው የራሱ የሆነ ፓርቲክል ኦፍ ፊዚክስ ኤክስፕላኔሽን ወይንም ማብራሪያ የሚፈልግ ነው። ወደ መልሱ ከመሄዳችን በፊት ግን ቻናሉን ሰብስክራይብ አድርጉት። መጀመሪያ ከፀሐይ የሚወጣው ብርሃን አንዳንድ ሰዎች እንደሚያስቡት ቢጫ ወይንም ቀይ አይደለም። ፒውር የሆነ ነጭ ነው፣ ዋይት ከለር ነው። ነጭ ከለር ደግሞ የብዙ ከለሮች ውህር ነው። በሰው ልጅ አይን መታየት የሚችሉ በኤሌክትሮማግኔቲክ ስፔክትረም ላይ ያሉ ከለሮች ቪዚብል ላይት ወይንም የሚታዩ ብርሃኖች ተብለው ይጠራሉ። ከቀይ ጀምሮ እስከ ቫዮሌት ወይንም ሐምራዊ ድረስ ያሉ ናቸው። ነገር ግን በተቃራኒው ደግሞ በሰው ልጅ አይን መታየት የማይችሉ የኤሌክትሮማግኔቲክ ስፔክትረም አካላቶች የሆኑ ብርሃኖች አሉ። እነዚህን ኢንቪዚብል የሆኑ ላይት እንላቸዋለን። ልክ እንደ ራዲዮ ዌቭ፣ አልትራ ቫዮሌት ላይት እና ማይክሮዌቭ የመሳሰሉት ናቸው። ከፀሐይ የመጣው ብርሃን ግን በኤሌክትሮማግኔቲክ ስፔክትረም ላይ ያሉትን ሁሉንም የብርሃኖች ሞገዶችን የያዘ ነው። በእነዚህ ብርሃኖች ውስጥ ደግሞ ረጅም መንገድ መጓዝ የሚችል ሞገድ ያለው አለ ወይንም ሎንገር ዌቭሌንግዝ ብለን የምንጠራው አለ እንደ ቀይና ብርቱካናማ የመሳሰሉት። እንዲሁም ደግሞ አጭር መንገድ መጓዝ የሚችል ሞገድ ያለው ወይንም ሾርት ዌቭሌንግዝ ያላቸው አሉ። ሰማያዊና ሐምራዊ ናቸው። በዚህ መልኩ ከፀሐይ የመጣው ብርሃን የመሬታችን ከባቢ አየር ላይ ከደረሰ የመሬታችን ከባቢ አየር ደግሞ በዋናነት ናይትሮጅን፣ ኦክሲጅን፣ ካርቦን ዳይኦክሳይድ እና ሌሎች አቧራዎችን በውስጡ የያዘ ነው። ናይትሮጅን እና ኦክሲጅን ሞለኪውሎች በመጠን ደረጃ በጣም ትንሽ ናቸው። ስለዚህ ረጅም መንገድ መጓዝ የሚችሉ የብርሃን ሞገዶች በእነዚህ ነገራቶች ሳይጨናገፉ በቀላሉ መተዋቸው ማለፍ ይችላሉ። ነገር ግን አጭር መንገድ መጓዝ የሚችሉ ሞገዶች ሾርት ዌቭሌንግዝ ያላቸው እንደ ሰማያዊና ሐምራዊ ግን በእነዚህ ነገራቶች ማለፍ ስለማይችሉ በቀላሉ መተዋቸው ይንጸባረቃሉ። ይህን ክስተት ሬሌግ ስካተሪንግ ብለን እንጠራዋለን። ስለዚህ ሰማዩ ሰማያዊ ሆነው ናይትሮጅንና ኦክሲጅን ሞለኪውሎች በከባቢ አየራችን ውስጥ ከፀሐይ የመጡትን አጭር ሞገድ ያላቸውን ሰማያዊና ሐምራዊ ብርሃኖችን ስላንጸባረቃቸው ነው። ነገር ግን እዚህ ጋር ብዙ ሰው የሚጠይቀው ጥያቄ ሰማያዊ ብርሃን ተንጸባርቆ ከታየ ሐምራዊ ብርሃን ተንጸባርቆ ለምን አልታየም የሚለው ነው። ለዚህ ደግሞ ሁለት መልሶች አሉት። የመጀመሪያው የሰው ልጅ አይን ውስጥ ያሉ ሴሎች ስፔሲፊካሊ ኮን ሴልስ ብለን የምንጠራቸው ሐምራዊ ብርሃንን ከከለሮች ውስጥ ለይቶ የማየት አቅም ላይ ደካማ ናቸው። ሁለተኛው ደግሞ ከፀሐይ የሚወጣው ብርሃን በመጠን ደረጃ ከሐምራዊ ይልቅ ሰማያዊ ብርሃንን በውስጡ የያዘ ነው። በዚህ ምክንያት ነው ሰማዩ ሰማያዊ መስሎ የሚታየን እንጂ መሬት ከባቢ አየር ባይኖራት ኑሮ ሰማዩ ሰማያዊ አይሆንም ነበር። ለምሳሌ ጨረቃን ብትወስዱ ጨረቃ ላይ ሰማዩ ጥቁር ነው፣ ምክንያቱም ከባቢ አየር ስለሌላት። ይህ ሚልክ ድሮሜዳ ቻናል ነው። ቻናሉን ሰብስክራይብ፣ ሼር በማድረግ ሳይንስን መማማር እንችላለን።